የሃኒ እናት እንግዲህ በድንገት ማረፋቸው ከተሰማ በኋላ ብዙዎች የተለያየ ሀሳብ እየሰጡ ይገኛሉ። እንግዲህ በሞት ባለፈ ሰው ላይ አስተያየት መስጠት እስከዛ ድረስ ያልተባሉ ነገሮችን እያሉ ሰዎች ብዙ ነገሮችን እያስተላለፉ ይገኛሉ። እኚህ እናት እንግዲህ የራሳቸውን ቤተሰብ ለመደጎም ወይ በራሳቸው ፈቃደኝነት የሚሰሩት የኬተሪንግ ስራ አለ። በዛ የተነሳ እንግዲህ ብዙዎች ሳያርፉ አለፉ። የልጃቸውን ልጅ እያሳደጉ በቤት ውስጥ እንደውም ደግሞ ለሌሎች ሰዎች በሞግዚትነት እያገለገሉ ነበረ እና በማለፋቸው ሳያርፉ አለፉ። ከሀገር አምጥታቸው ከቤተሰብ ከዘመድ ከጎረቤት ለይታ አምጥታ እዚህ ታሰቃያለች በሚል ልጅቷንም እንግዲህ ከባለፈው ምጧን ላይፍ ላይ አስተላለፈች በሚለው ሲተቿት እንደቆዩት ሁላ አሁን ደግሞ በእናቷ አልፈትም ብዙዎች እየወቀሷት ይገኛሉ። ይህ እንግዲህ ከአግባብ ውጪ መሆኑን ተመልክተናል። በህይወት እያሉ ጥብቅና ያልቆምንላቸውን ሰዎች ከሞቱ በኋላ እያነሳን ብዙ ባናወራ ጥሩ ነው። እንግዲህ በእናትና በልጅ መካከል ያለውን ሁኔታ እነሱ ናቸው የሚያውቁት፣ በምን አይነት ሁኔታ እንዳሉ። እንግዲህ የግል ህይወታቸውን ዛሬ ያነው ይሄ ነው ማለት ምንም አስፈላጊ አይደለም። ለምን ሁሉም ሰው በራሱ ፍላጎት ነው የሚኖረው። እኚህም እናት እንግዲህ በፍላጎታቸው ነው የሚሰሩት። እንግዲህ ብዙዎች አንዳንድ በቅርበት የሚያውቋቸው ሰዎች የተለያዩ ቪዲዮ ሰርተው አስተላልፈዋል። በጣም መስራት የሚወዱ የድሮ የኖሩበት አካባቢ ላይ ያሉ ደሆችን ኢትዮጵያ ላይ የሚረዱ ሰው ናቸው እና በጣም ይህን ያህል መተቸት የለባትም ልጅቷ። እናትየው በራሳቸው ፍቃድ ነው ይህንን የሚያደርጉት እያሉ አስተያየት እየሰጡ ይገኛሉ። የሚያውቋቸው በቅርበት ህይወታቸውን የሚያውቁ ሰዎች እንግዲህ አንዳንድ ግን ስለ እሳቸው ስለ ቤተሰቡ ምንም የማያውቁ ሰዎች በተለያየ ሀሳብ መስጫ እንትን ላይ ማህበራዊ ሚዲያ ላይ የተለያየ ነገር እየጻፉ ልብን የሚሰብር ነገር እንዲሁም ደግሞ አንዳንዶች በቪዲዮ ላይ የወጡ ሀሳባቸውን ሲሰጡ ሳያልፉ በሚል ዛሬ አዛኝ መስሎ የሚታዩ ሰዎች አሉ። ይህ እንግዲህ ምንም አዲስ ነገር ለእሳቸው አያመጣም። የልጆቻቸውን ይበልጥ ከማድከም ከማሳዘን ውጪ እና ሁላችንም ቤተሰቦቻችን ሜቢ አንዳንዶች ይሄንን ትችት የሚያቀርቡ ሰዎች ቤተሰቦቻቸው ከኛ እናት በላይ ደክሞ ሊኖሩ ይችላሉ። ታውቃላችሁ የኛ ህይወት አይታወቅም ብለው ሚዲያ ላይ የሚታወቅ ሰው ከመተቸት እኔስ እንዴት ነው ቤተሰቦቼን ማኖረው እንዴት ነኝ ቢሉ ጥሩ ነው። እና እያንዳንዱ ሰው እነኚህ የሚተቹትን የሚጽፉትን ሰዎች ብናይ ህይወታቸው የቤተሰቦቻቸው ህይወት ከኛ እናት በላይ በድካም የተሞላ ሊሆን ይችላል። ራሳችንን ብንመለከት ጥሩ ነው ሰውን ከመተቸታችን በፊት የሚል አስተያየት አለኝ። እንግዲህ ሁላችሁም እናታችን ነፍስ ይማር በማለት እንዲሁም ደግሞ ልጆቻቸውን በማጽናናት እንጂ በትችት ባናሳልፈው ይሄንን ጊዜ ጥሩ ነው ማለት ወዳለሁ። ማንንም መተቸት የለበትም። እናታችን በጣም ያሳዝናሉ። ትልቅ ሰው ናቸው። በእውነቱ የሚወደዱ ናቸው። ቢኖሩልን ለቤተሰቦቻቸው በጣም ጠቃሚ ሰው ናቸው። ይወዷቸዋል። የሚወዱትን ሰው ማጣት አይፈልጉም ቤተሰቦች ልጆቻቸው። እንግዲህም ደግሞ በሚዲያም በአካባቢውም ደግሞ ለማህበረሰቡ የሚጠቅሙ እናት ናቸው። በሚዲያም ስናያቸው ሁላችንም የምንወዳቸው ናቸውና ቢኖሩ ማንም ሰው በህይወት ቢኖር ደስ የሚያሰኝ ነገር ነውና ደስ ይል ነበረ። ግን እግዚአብሔር የጻፈው ቀን በዛም ሆነ በዚህ አይቀርምና እሳቸው አርፈዋል። እግዚአብሔር ነፍሳቸውን ይማር ማለት እወዳለሁ። ለቤተሰቦቻቸው መጽናናትን እንመኛለን። መልካም ቆይታ። ላይክ እና ሰብስክራይብ ማድረግ እንዳትረሱ።